ሆን ተብሎ አማራን 50 ዓመት 60 ዓመት ወደ ኋላ ያደቀቁት ነው በራሱ በዚሁ በነፃ ወጣዋለሁ በሚለው ኃይል ማለት ነው ብሎ መውጫ መግቢያ እንኳን የላቸው መውጫ ይሄን አማራን ያደቀቁ ኃይሎች መውጫ የላቸው አሁን ሰበር ዜና ይሆናል እንዴ ሁለት ሚሊሻዎች የአማራ ፋኖ ጎጃምን ተቀላቀሉ ስበ ማስከዳት የሚል ርዕስ በሰጠነው ርዕስ መሰረት ሁለት ሚሊሻዎች አንድ ቆመ ጠብቀኝ አንዱ ይዘው ገቡ ሰበር ዜና ብሎ አማራስ መምሩ ይገደላል ኦሮሚያ ትምርት ተዘግቷል አልተዘጋም ኦሮሚያ ልማቱ እንደቀጠለ ነው እርሻው እንደቀጠለ ነው የኦሮሞ ነሸነሹ ነው አማራው ግን ወደ ኋላ ቀርቷል በዛው እንኳን ያገው ክልል ውስጥ ያሉት ሰዎች እየተማሩ ነው 12 ክፍል እየተፈተኑ ነው ድሮን አይጣልባቸው ውጊያ የለባቸው አማራስ መምሩ ይገደላል ዶክተሩ ይገደላል አዋቂው ይገደላል ትምርት ዝግ ናቸው ህፃናቱ አልባሌ ቦታ እየዋሉ ነው ህፃናቱ እየተደፈሩ ነው እየተገደሉ ነው ይሄ ሆን ተብሎ እየተፈጠረ ያለ ነገር ሆን ተብሎ አማራን 50 ዓመት 60 ዓመት ወደ ኋላ ያደቀቁት ነው በገዢው ኃይል ጥንካሬ ብቻ ሳይሆን በራሱ በዚሁ በነፃ ወጣዋለሁ በሚለው ኃይል ማለት ነው እኔ ጎጃም ቁጭ ብዬ ታዘብኩ ያለሁት ይሄን ነው ጎጃም ቁጭ ብዬ ያያየሁት ያለሁት ይሄን ጣብልጥነት ሌብነት በሚገርም ሁኔታ በስቷል በሚገርም አሁን ጥሩ መስመር ይዞ ቁንጥጥ ብሎ መውጫ መግቢያ እንኳን የላቸው መውጫ ይሄን አማራን ያደቀቁ ኃይሎች መውጫ የላቸው እና አልማዝ ባለጭራ እነ አማኑኤል አብነት እነ ይሄ ነው የሸበሉ ስጋ ቆራጭ ኡጋንዳ የተከመረው ጸረ አማራ ኃይል ሁላ መደበቂያ ጉድጓድ ያገኝ መደበቂያ ጉድጓድ ማለት ይሄ ሁሉ ያለበት በግለሰቦች ስግብግብነት በግለሰቦች ዝርክርክነት በግለሰቦች አመራር ድክመት ምክንያት ባለማስተዋል ያንን የአማራን ማንነትና ክብር ያጡ መጥተዋል በማጣታቸው ደግሞ ዋጋቸውን ያገኛሉ ማለት ነው እዚህ ጎጃም ውስጥ ባለው ሁኔታ ሁላችሁም ይሄን በዚህ መልኩ ያያችሁ መሄድ መመልከት ማወቅ መረዳት መቻል አለባችሁ ደፍራችሁ ካልተነጋገራችሁ ምንም ነገር የለም ይሄ ቁጭ ብሎ እዚህ በርገር እየገመጠ በሶሻል እየኖረ በትርፍ ጊዜው ዋይፋይ ያለበት ቦታ ሄዶ 2-3 መስመር እየጻፈ አማራ ሴራ የሚለውን ይሄንን እካካም ይሄንን ቆሮቆንዳ ይሄንን ማሰብ የማይችል ይሄንን በድሆችና በጀግኖች የሚያላግጥ ይሄንን ለአማራ ፋኖ ተብሎ የተላከ ብር ኢትዮጵያ ደርሶ ወደ ዶላር ተቀይሮ ወደ ካናዳና ወደ ኡጋንዳ የሚልክ አውሬ ይሄንን ሰይጣን ይሄንን እነሱ ድልብ ብለው ተመችቷቸው ሌሎቹ ፋኖች የሚበሉት የሚጠጡት አጥተው በለስና ቅጠል እየበሉ መከራቸውን የሚያዩበት ይሄ የፋኖ ኃይል አያይም አይሰማም ማለት አይደለም ይሄ ነጋዴ የክላሽ ነጋዴ ይሄ ጥይት ነጋዴ ይሄ መሳሪያ ነጋዴ ይሄ ዋጋውን እንደሚያገኝ ማወቅ አለባችሁ ስለዚህ ሰሞኑን በሚመጣው ነገር እንትን ማለት አለባችሁ በጣም ማየት አለባችሁ እነዛን ይለቀቁት እንኳን ተያዙ ተባሉና
አጥፍተህ ሁለት ፖሊሶች ተቀላቀሉ ይላል። ከዛ በ15ኛው ቀን የተቀላቀሉት ፖሊሶች የዘመቻ መምሪያ ኃላፊ ሆኑ ይላል። መከራውን አይቶ ከስር የመጣው ቁጭ ብሎ የዘመቻ ኃላፊ ነኝ የሚል ሌላ ደግሞ መጥቶ ዋይ ዋይ ይላል ማለት ነው። ይሄ ትክክል አይደለም። ትክክል አይደለም። ማድረግ አለበት። እነዚህ ገለል አድርጋችሁ የአማራ ህዝብ ዘንድ እነዚህን የሚረብሹትን በአጠቃላይ የስልጣን ጥመኛ የሆኑትን ህዝቡን ማዳን መታደግ የማይችሉትን ጌዲዮናውያን ያልሆኑትን የፖለቲካ የሃይማኖት ችግር ያለባቸውን ሌብነት ያለባቸውን የስነ ምግባር ችግር የአመራር ክህሎት እጥረት ያለባቸውን ንግግር እንኳን የማይችሉትን ወደዛ ዞር አድርጋችሁ ይሄ የአማራ ትግሉ የገባውን ሰው ወደዚህ ማምጣት አሁን